ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ ፈጠራና ቴክኖሎጂ ሃይማኖታዊ ኩነቶችን መዝናኛ እንዲሁም ታሪካዊ ክንዋኔዎችንና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎችን ለመከታተል ቀድመው እንዲደርሱ ሰብስክራይብ እንዲያደርጉ እያልን መረጃዎቹም ለወዳጅ ዘመዶ እንዲደርስ ሼር በማድረግ እንዲያጋሩን በመጠቆም እንዲሁም መጋቢ አስተያየቶን እንዲያስቀምጡልን ቪዲዮውንም ከወደዱት ላይክ እንዲያደርጉልን በማለት ዛሬ ሊያደምጡት የሚገቡ ዓለም አቀፍ እና አገር አቀፍ መረጃዎችን እናስደምጣችኋለን። በቅድሚያም በኢትዮጵያ ታሪክ የመጀመሪያ የሆነው የድብልቅ ማርሻል አርት ውድድር በአዲስ አበባ ተካሄደ። አዲስ አበባ በስዊት ቦክስ አዘጋጅነት በኢትዮጵያ ታሪክ ለመጀመሪያ ጊዜ የድብልቅ ማርሻል አርት ውድድር በአድዋ ድል መታሰቢያ ተካሂዷል። ብዙዎቹ ዘንድ የሚጠበቀው ውድድር በንቃተ ህሊናና ጆን መካከል ነው የተካሄደው። በመርሃ ግብሩ ላይም ታዋቂ አርቲስቶችና የቲክቶክ ተጽዕኖ ፈጣሪዎች ጨምሮ በርካታ ተመልካቾች ታድመዋል። የሙዚቃው ንጉስ ቴዲ አፍሮ አዲሱ ኢትዮሪካ የተሰኘው አልበሙ በለቀቀ ጥቂት ቀናት ውስጥ ዩቲዩብን አነጋግሮታል። ቴዲ ዓለምን እያስደመመ ባለበት በዚህ ወቅት በህመም ላይ የሚገኘው አርቲስት ሰለሞን ቦጋለ የጤና ሁኔታና በስር ላይ የሚገኙት የአርቲስት ይግረም ደጀኔና ካሊድ ናስር አሳሳቢ መረጃዎች ደርሰውናል። በመቀሌ ከተማ በጄኔራል ታደሰ ወረደ የሚመራው ጊዜያዊ አስተዳደርና በህወሓት አመራሮች መካከል ከፍተኛ የኃይል ፍጥጫ እየታየ ሲሆን በሰፊው እናስደምጣችኋለን። የእስራኤሉ ጠቅላይ ሚኒስተር ቢንያሚን ኔታንያሁ ለሁለት ወራት ደብቀው የነበረውን የጤና ሚስጥር ይፋ አድርገዋል። በሌላ በኩል ዶናልድ ትራምፕ ኢራን ላይ የኒውክሌር ጥቃት ሊሰነዝሩ ነው የሚለውን ዘገባ ማስተባበላቸውን፣ በእስራኤልና በሂዝቡላ መካከል ያለው ግጭት ያለበትን ሁኔታ ዝርዝሩን ታደምጡታላችሁ። የዓለም የነዳጅ ንግድ የደም ስር የሆነው የሆርሙዝ ሰርጥ በተቀበሩ ፈንጂዎች ምክንያት ተዘግቷል። ፔንታጎን ፈንጂዎችን ለማጽዳት 6 ወር ይፈጅብኛል ብሏል። በዚህ መሃልም ቻይና ለአሜሪካ እጅግ ከባድ የሆነ መጨረሻ ማስጠንቀቂያ ሰጣለች። ዛሬ ዓለም አይኑን በፓኪስታን ኢስላማባድ ላይ ጥሏል። ያሪድ ኩሽነርና የኢራኑ አባስ አግርቼ በድብቅ እንደሚገናኙ እየተዘገበ ነው። ትራምፕ ኢራንን እየቀረበች ነው ብሏል። ይህ ውጥረት ወደ ግጭት ያመራ ይሆን? ሁሉንም በዝርዝር እናስደምጣችሁ ቀርበናል። እንደ ሁልጊዜው እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ ሙዚቃ ንጉስ ቴዎድሮስ ካሳሁን ቴዲ አፍሮ አዲሱ ኢትዮሪካ የተሰኘው አልበሙ ከለቀቀ ጥቂት ቀናት ቢሆኑም በዩቲዩብ ያስመዘገበው እይታ ግን መላ ዓለሙን ያስገረመ ሆኗል። እስካሁን ባለው መረጃ መሰረት አጠቃላይ እይታው ከ125 ሚሊዮን በላይ በማግኘት አዲስ የሀገር ውስጥ ታሪክ ሰርቷል። ወደ ሌላ የሀገር ውስጥ ጉዳይ ስንመለስ በህገወጥ መንገድ የፌንቴክ ኢንቨስትመንት ማጭበረር ወንጀል ተጠርጥረው በስር ላይ የሚገኙት አርቲስቶች መካከል አርቲስት ሰለሞን ቦጋለ በከፍተኛ ህመም ምክንያት በፖሊስ ሆስፒታል ሕክምናውን እየተከታተለ ይገኛል። በተመሳሳይ በመኪና ባለመመለሳቸው ምክንያት የቤተሰብ ጥየቃ ተከልክለው የነበሩት አርቲስት ይግረም ደጀኔና ካሊድ ናስር ካቀረቡት አቤቱታ በኋላ የእገዳ ውሳኔ ተነስቶላቸዋል። አርቲስቶቹ በማረሚያ ቤት የቀረበላቸው ምግብ ለመመገብ መቸገራቸው ለፍርድ ቤት መናገራቸው ታውቋል። በትግራይ ክልል ዋና ከተማ መቀሌ የታየው ሁኔታ እጅግ አሳሳቢና የፖለቲካ ውጥረቱ ወደ አዲስ ምዕራፍ እያሸጋገረ ሆኗል። በአንድ በኩል የጊዜው አስተዳደሩ ካቢኔ፣ በሌላ በኩል ደግሞ የህወሓት አመራሮች ፈጽሞ የተቃረነ አጀንዳ ያላቸው ስብሰባዎችን በተመሳሳይ ቀን አስተናግደዋል። ይህ የኃይል ፍጭት ወደ ግጭት ሊያመራ እንደሚችል የክልሉ ፕሬዝዳንት ማስጠንቀቂያ ሰጥቷል። የመጀመሪያው ስብሰባ የተጠራው በጊዜው አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ነው። በዚህ ስብሰባ ላይ የካቢኔው አባላት በሙሉ ተገኝተው በማዕድን በመሬትና በሀብት አጠቃቀም ላይ ውይይት አድርገዋል። ሆኖም የብዙዎቹን ቀልብ የሳበው የጊዜው አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ በስብሰባው ላይ መገኘታቸው ነበር። አቶ አማኑኤል የህወሓት ምክትል ሊቀመንበር በመሆናቸውና ቀደም ሲል ከነ ዶክተር ደብረጽዮን ቡድን ጋር ስብሰባዎችን ሲያካሂዱ መቆየታቸው አሁን በጄኔራል ታደሰ ካቢኔ ውስጥ መገኘታቸው በክልሉ ከፍተኛ የፖለቲካ ሽኩቻ መኖሩን ማሳያ ተደርጎ ተወስዷል። በሌላ በኩል ህወሓት በመቀሌ ውስጥ ሁሉንም የቀድሞ የክፍለ ከተማ አመራሮች ሰብስቦ ውይይት ሲያደርግ ውሏል። የዚህ ስብሰባ ዋነኛ ግብ የጊዜያዊ አስተዳደሩን ስልጣን ባለመቀበል ከ5 ዓመት በፊት የነበረውን የክልልና የከተማ አመራር ወደ ስራ የሚመለስበት መንገድን መጥረግ ነው። ይህም የቅርቡ የአክሱም ውሳኔ ተፈጻሚ ለማድረግ የሚደረግ እንቅስቃሴ ተደርጎ ተወስዷል።
በዚህ እንቅስቃሴ ውስጥ የመቀሌ ሰሜን ክፍል ከተማ አመራሮች የህወሓትን ውሳኔ በሙሉ ድምጽ መደገፋቸው ተገልጿል። የክፍለ ከተማ ዋና አስተዳዳሪ አቶ ሙሉጌታ ገብሩ ባቀረቡት ጽሑፍ ጊዜያዊ አስተዳደሩ ኃላፊነቱ መወጣት እንዳልቻለ ጠቅሰዋል። ተፈናቃዮቹን አልመለሰም፣ የትግራይ መሬት አሁንም በሌሎች እጅ መሆኑን፣ የመድኃኒትና የደሞዝ እጥረት መከሰቱን፣ የፕሪቶሪያው ስምምነት ተጥሷል የሚል ድምዳሜ ላይ እንዲደርሱ አድርጓቸዋል። በመሆኑም የትግራይን ህዝብ ህልውና የሚመራ የተመረጠ መንግስት ያስፈልጋል በሚል ጥሪ በሌሎች ክፍለ ከተሞች ተቀባይነት እያገኘ መሆኑን ተነግሯል። ሁኔታውን የሚከታተሉ የፖለቲካ ተንታኞች እንደሚሉት ይህ ሂደት መደበኛ ፖለቲካ ሳይሆን ስልጣን ለመቆጣጠር የሚደረግ አደገኛ ፍጭት ነው። ሌተናል ጄኔራል ታደሰ ወረደ እንዲህ እያሉ አካሄዶቹን ወደ ግጭት ሊያመሩ እንደሚችሉ በግልጽ አስጠንቅቀዋል። አሁን ያለው ሁኔታ ከ5 ዓመት በፊት የነበረው የጦርነት ዋዜማ ጋር ተመሳሳይ እንዳለው ተንታኞች ይናገራሉ። ፖለቲካው መገለል እና የተሳሳተ ስሌት በፕሪቶሪያው ስምምነት ላይ የተገኘውን አንጻራዊ ሰላም እንዳያናጋው ከፍተኛ ስጋት ተደቅኗል። ፕሬዚዳንት ዶናልድ ትራምፕ በኢራን የኒውክሌር ጦር መሳሪያ የመጠቀም እቅድ ነበራቸው ተብሎ የወጣውን ዘገባ አስተባብለዋል። ትራምፕ እንዲህ ያለ እርምጃ ተቀባይነት የሌለው መሆኑን ገልጸው ኢራን ያለ ኒውክሌር ጦር መሳሪያ እገዛም ቢሆን ቀድሞውኑ የከሰመች ሀገር ናት ብለዋል። አሜሪካ ከቻይና ወደ ኢራን ሲጓዝ የነበረው የሲቪል የጭነት መርከብ በቁጥጥር ስር መዋሏን ተከትሎ ቻይና እጅግ ከባድ ማስጠንቀቂያ ሰጣለች። ይህ ከቤጂንግ በኩል የወጣው መግለጫ ዓለምን አስደንግጧል። የቻይና የውጭ ጉዳይ ሚኒስትር ድርጊቱን ህገወጥ ሲሉ የኮነኑ ሲሆን አሜሪካ በቻይና ሉዓላዊነትና ንግድ ላይ ጥቃት ሰንዝራለች ብሏል። ቤጂንግ በመግለጫዋ ማጠቃለያ ላይ ይህ ለአሜሪካ የመጨረሻ ማስጠንቀቂያ ነው፣ ስሌታችሁ አይሳሳትም፣ በሳት አትጫወቱ ስትል በግልጽ አስታውቃለች። ይህ ፍጥጫ አሁን ካለበት የቀጠናው ውጥረት ወጥቶ ወደ ታላላቅ ሀያላን ሀገራት ጦርነት ሊቀየር ይችላል የሚል ከፍተኛ ስጋት ፈጥሯል። ይህ በእንዲህ እንዳለ የአሜሪካ መንግስት ከኢራን ዘይት በመግዛቱ የቻይናውን ቲፖት የነዳጅ ማጣሪያ ድርጅት ማዕቀብ መጣሏን ተሰምቷል። የዓለም የነዳጅ ንግድ የደም ስር የሆነው የሆርሙዝ ሰርጥ መዘጋቱ የኢኮኖሚ ቀውስ እየፈጠረ ነው። በሰርጡ ውስጥ በርካታ ፈንጂዎች መቀበራቸው እነዚህን ፈንጂዎች ለማጽዳት ብቻ ቢያንስ ከ6 ወራት በላይ እንደሚፈጅ ፔንታጎን አስታውቋል። ፈንጂዎቹ በጂፒኤስ ቴክኖሎጂ የታገዙና የሚንሳፈፉ በመሆናቸው ስራውን እጅግ አስቸጋሪ አድርጎታል። በዚህ ምክንያት መርከቦች የፓናማ ቦይን ለመጠቀም እየተጋፉ ነው የተባለው። የንግድ መርከቦች ረጅም ሰልፍ ላለመጠበቅ ብቻ እስከ $4 ሚሊዮን ተጨማሪ ክፍያ እየከፈሉ መሆኑን ተዘግቧል። ውጥረቱ ይበልጥ ያባባሰው ደግሞ የአሜሪካ ኃይሎች 4 የኢራን የነዳጅ ጫኝ መርከቦችን መያዛቸው ነው። ሲቬን፣ ዶራን እና ታፊን የተባሉ ግዙፍ መርከብ በቁጥጥር ስር ውለዋል። ይህም የኢራን የኢነርጂ ዝውውር ላይ ከፍተኛ መስተጓጉል የፈጠረ ሲሆን በሌላ በኩል ድሪያ የተሰኘው መርከብ ዘይቱን ማራገፍ ባለመቻሉ ህንድ ውስጥ ቁማ ትገኛለች ተብሏል። ይህ በእንዲህ እንዳለ በኢራን ያዝድ ግዛት ውስጥ አንድ አስገራሚ ክስተት ተሰምቷል። በአሜሪካና በእስራኤል ጥቃት ወቅት የተወረወረ ያልፈነዳ ግዙፍ ጂቢዩ ባንከር ቦስተር ቦምብ በመኖሪያ አካባቢ ተገኝቷል። ቦምቡ 13 ሜትር ያህል መሬት ውስጥ ተቀብሮ የነበረ ሲሆን የኢራን የቦምብ አወጋገድ ክፍሎች በከፍተኛ ጥንቃቄ ቦምቡን ገለልተኛ በማድረግ አውጥተውታል። ይህ ቦምብ ቢፈነዳ ኑሮ ሊደርስ የሚችለው ጥፋት እጅግ የከፋ ይሆን ነበር ነው የተባለው። ከዋሽንግተን በኩል የሚመጡ መረጃዎች እንደሚያመለክቱት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቴህራንና ዋሽንግተን መካከል ያለው ውጥረት ሊቀንስ የሚችል ንግግር አድርገዋል። ፕሬዝዳንቱ የኢራኑ የውጭ ጉዳይ ሚኒስትር አባስ አግርቼ ብልህ ሰው ሲሉ አሞካሽተዋል። ይህ መግለጫ ብዙዎችን አስገርሟል። ትራምፕ አክለው ሚኒስተሩ ወደፊት የሚደረጉ የሁለት ሀገር ድርድሮች ላይ ንቁ ተሳትፎ ያደርጋሉ የሚል እምነት እንዳላቸው ገልጸዋል። ይህ ንግግር በሁለት ሀገራት መካከል ያለውን የቆየ ጠላትነት ወደ አዲስ የዲፕሎማሲያዊ ምዕራፍ ሊያሸጋግር ይችላል የሚል ግምት ጭሯል። በማህበራዊ ሚዲያ የብዙዎች መነጋገሪያ ሆኖ ሰንብቷል። ወደ ኢራን ስናመራ ደግሞ በአሊ ካማኒ ግድያ ወቅት ከፍተኛ ጉዳት ደርሶባቸው የነበሩት ሙታጂብ ካባኒ አሁን ያሉበት ሁኔታ ታውቋል። ምንም እንኳን በአካል ከፍተኛ ጉዳት ቢደርስባቸውም የአእምሮ ንቃታቸው በጥሩ ሁኔታ ላይ እንደሚገኝ ተገልጿል።
በአሁኑ ወቅት በርካታ ቀዶ ጥገናዎችን ያደረጉ ሲሆን በሰው ሰራሽ እግር ታግዘው ለማገገም ጥረት እያደረጉ ነው። የሚገርመው ግን ይህ ሁሉ ሆኖ የመንግስት ስራዎችን ማከናወን አላቆሙም። በአሁኑ ሰዓት ሀገራዊ ጉዳያቸውን በጽሁፍ መልእክቶች አማካኝነት እየመሩ ይገኛል ተብሏል። ከመካከለኛው ምስራቅ ወጣ ብለን ወደ ሩቅ ምስራቅ ጃፓን ስንሄድ የጃፓን መንግስት የኃይል ወጪን ለመቀነስ ሲል ለሰራተኞች አዲስ ያለባበስ ህግ አውጥቷል። በመካከለኛው ምስራቅ ባለው ጦርነት ምክንያት የዓለም ኃይል ወጪ እየጨመረ በመምጣቱ ቶኪዮ ይህንን ለመቋቋም ወስናለች። አዲሱ መመሪያ የመንግስት ሰራተኞች አጫጭር እና ቁምጣ ያሉ ልብሶችን፣ ቲሸርቶችን፣ ቀጫጭን ሹራቦችን እንዲለብሱ ያበረታታል። ቀደም ሲል የነበረው ሙሉ ልብስ ከረባት የማድረግ ግዴታ ተነስቷል። በመስሪያ ቤቶች ውስጥ የአየር ማቀዝቀዣ ወይም ኤር ኮንዲሽኒንግ ወጪን በከፍተኛ ሁኔታ ለመቀነስ ሲባል ነው የተባለው። ወደ ባህረ ሰላጤው ስንመለስ በኩዌት ላይ የተፈጸመው የድሮን ጥቃት ቀጠናውን አስቆጥቶታል። ከኢራቅ ተነስተው የኩዌት ድንበር ኢላማ ያደረጉ 2 ድሮኖች ተከትሎ በባህሬንና ሳውዲ አረቢያ ድርጊቱን በጽኑ አውግዘውታል። ባህሬን ከኩዌት ጎን እንደምትቆም ስታስታውቅ የሳውዲ አረቢያ የውጭ ጉዳይ ሚኒስትር ደግሞ የኢራቅ መንግስት ለዚህ ጉዳይ ተጠያቂ የሆኑትን አካላት በአስቸኳይ ለህግ እንዲያቀርብ ጠይቀዋል። ኩዌት በበኩሏ ጥቃቱን ጉዳት ያደረሰ ቢሆንም በሰው ህይወት ላይ የደረሰ አደጋ እንደሌለ አረጋግጣለች። በመቀጠልም የዓለም ኢኮኖሚ ስርዓት ሊናወጥ የሚችል መረጃ ደርሶናል። የተባበሩት አረብ ኤሚሬቶች ነዳጅን በቻይናው ዩዋን ልትሸጥ እንደምትችል ለአሜሪካ ጥብቅ ማስጠንቀቂያ ሰጥታለች። ምክንያቱም ደግሞ በመካከለኛው ምስራቅ ባለው ውጥረት ሳቢያ የተፈጠረው የዶላር እጥረት ነው። አሜሪካ የዶላር አቅርቦት በፍጥነት ካላመቻቸች ኤሚሬትስ ፊቷን ወደ ቻይና ታዞራለች። ይህ ከተከሰተ ለብዙ ዓመታት የዘለቀው የፔትሮ ዶላር ዘመን ሊያበቃና የዓለም የንግድ ሚዛን ወደ እስያ ሊያጋድል ይችላል። ይህ ደግሞ እንደ ኢትዮጵያ ባሉ በማደግ ላይ ላሉ ሀገራት ላይ የራሱ የሆነ ኢኮኖሚ ሀገራት የራሱ የሆነ ኢኮኖሚ ተጽዕኖ ማሳረፉ አይቀርም ነው የተባለው። ዛሬ መላ ዓለም አይኑን በፓኪስታን ዋና ከተማ ኢስላማባድ ላይ ጥሏል። የከተማዋና መንገዶች ተዘግተው እና የህዝቡ ትራንስፖርት ታግዶ ከፍተኛ ጥበቃ እየተደረገላት ትገኛለች። ምክንያቱም ደግሞ በቆመው የአሜሪካና የኢራን የሰላም ድርድር ላይ አዲስ ምዕራፍ ለመክፈት ፓኪስታን በምታደርገው ከፍተኛ የሽምግልና ጥረት ነው። የኢራን የውጭ ጉዳይ ሚኒስትር አባስ አርግቼ ኢስላማባድ ገብተዋል። በሌላ በኩል ደግሞ የዶናልድ ትራምፕ ልዩ መልእክተኛ ያሪድ ኩሽነርና ስቴቭ ዊትኮፍ ወደ ስፍራው እያመሩ ነው ተብሏል። ዛሬ በዚህ መሰናዷችን በኢስላማባድ ስለሚደረገው ድብቅ ዲፕሎማሲ፣ የኢራን አዳዲስ የጦር መሳሪያዎችንና ስለ አውሮፓ ህብረት አዲስ ስትራቴጂ ዝርዝር መረጃ እናጋራችኋለን። ፓኪስታን ላለፉት 12 ቀናት በቆመው የአሜሪካና የኢራን ንግግር ላይ ትልቅ ሚና እየተጫወተች ትገኛለች። የፓኪስታን መንግስት ባለስልጣናት ከሁለቱም ወገኖች ጋር ሳይታክቱ ባደረጉት ግንኙነት አሁን ሁለቱም ወገኖች ወደ ጠረጴዛ ለማምጣት ችለዋል። የኢራኑ አባስ አርግቼ ከፓኪስታኑ ጦር አዛዥ አሲም ሙነር ጋር ተገናኝተው የቴህራንን አጠቃላይ ምላሽ አቅርበዋል። ምንም እንኳን የኢራን የውጭ ጉዳይ ሚኒስትር ከአሜሪካ ጋር በቀጥታ አንገናኝም ቢሉም ዋይት ሀውስ ግን መልእክተኞች ቅዳሜ ዕለት ኢስላማባድ እንደሚገቡ በይፋ አረጋግጧል። በዲፕሎማሲው ጎን ለጎን ኢራንን ወደ ወታደራዊ ጡንቻ እያሳየች ነው። የኢራን መከላከያ ሚኒስትር ቃል አቀባይ ሬዝላታይን ኒክ በአገራቸው ሚሳኤሎችንና ድሮኖችን ጨምሮ ከ1000 በላይ የጦር መሳሪያዎችን በአገር ውስጥ እንደምታመርት አስታውቀዋል። ይህ አቅም በ25 ዓመታት ኢንቨስትመንት የተገኘ መሆኑንና የምርት ተቋማት ቢመቱም እንኳን ምርቱ እንደማያቋርጥ ገልጸዋል። በተጨማሪም የኢራን የፍትህ አካላት ኃላፊ አሜሪካ በኢራን ላይ የባህር ላይ እገዳ የመጣል አቅም የላትም ሲሉ አስጠንቅቀዋል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ፎን ደር ሌየን እንደገለጹት ህብረቱ በሆርሙዝ ባህረ ሰርጥ ላይ ያለው ጥገኝነት ለመቀነስ አማራጭ ኃይል መሰረተ ልማቶችን በገንዘብ ለመርዳት አቅዷል። የኢራን ጦርነት ምክንያት በተፈጠረው መስተጓጉል አውሮፓ አማራጭ መንገድ ለመዘርጋት ከፋርስ ባህረ ሰላጤ ሀገራት ጋር ለመስራት ዝግጁ መሆኑን አስታውቃለች። ይህም ዓለም አቀፍ የማህበረሰብ ለረጅም ጊዜ ጦርነት እየተዘጋጀ መሆኑን ያሳያል። ፕሬዚዳንት ትራምፕ ለሮይተርስ እንደተናገሩት ኢራን አሁን ላይ መነጋገርና ስምምነት መፈለግ ጀምራለች። ኢራን እየቀረበች ነው፣ እኛ ማየት አለብን ያሉት ትራምፕ ቡድናቸው አሁን በኢራን ውስጥ በኃላፊነት ላይ ካሉ ሰዎች ጋር እየተደራደረ መሆኑን አረጋግጠዋል። ምንም እንኳን ኢራን ያቀረበቻቸው ጥያቄዎች በዝርዝር ባይገለጹም ቴህራን የአሜሪካን ጥያቄዎች ለመፍታት ያለመ አቅርቦት ይዛ መምጣቷን ግን ታውቋል።
የዋይት ሀውስ ልዩ መልእክተኛ ስቴቨን ዋትኮፍ እና የትራምፕ አማች ያሪድ ኩሽነር ዛሬ ወደ ፓኪስታን አቅንተዋል። ምክትል ፕሬዚዳንቱ ዲጀባንስ ለመቀላቀል በተጠባቂነት ላይ ናቸው። በሌላ በኩል የኢራኑ የውጭ ጉዳይ ሚኒስትር አባስ አርግቼ ቀድመው ኢስላማባድ የገቡ ቢሆንም የኢራን መንግስት ሚዲያዎች ከአሜሪካ ጋር ቀጥተኛ ስብሰባ የለም እያሉ ነው። ሆኖም ፓኪስታን በሁለቱ ሀገራት መካከል እንደ ድልድይ ሆና እያገለገለች መሆኗንና ልኡካኑ በፓኪስታን በኩል በተናጠል እንደሚያነጋግር ተገልጿል። ሁኔታዎች በጥሩ ሁኔታ ከሄዱ ግን እሁድ ዕለት ቀጥተኛ ግንኙነት ሊኖር እንደሚችል ይጠበቃል። ወደ መካከለኛው ምስራቅ ስንመለስ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቀድመ ደረጃ ላይ በሚገኝ የፕሮስቴት ካንሰር ተይዘው እንደነበረና ሕክምናቸውን ማጠናቀቃቸውን ይፋ አድርገዋል። ይህ መረጃ ለ2 ወራት የዘገየ ጠላታቸው ኢራን ጉዳዩን ለሐሰት ፕሮፓጋንዳ እንዳትጠቀምበት በማሰብ እንደሆነ ገልጸዋል። በአሁኑ ወቅት ኔታንያሁ ሙሉ በሙሉ መፈወሳቸውና ለስራ ኃላፊነታቸው የሚመጥን እጅግ በጣም ጥሩ ጤነኛ በሆነ አካላዊ ብቃት ላይ እንደሚገኙ አረጋግጠዋል። ይህ በፓኪስታን የሚደረገው ድርድር ባለበት ወቅት በእስራኤልና በሂዝቡላህ መካከል ያለው ግጭት ቀጥሏል። ጠቅላይ ሚኒስትር ኔታንያሁ በሊባኖስ ተኩስ አቁም ስምምነት ቢራዘምም እስራኤል ሙሉ የመንቀሳቀስና የመምታት ነጻነት አላት ብለዋል። ዛሬ ከጋዛ ሰርጥ የወጡ መረጃዎች እንደሚያመለክቱት የእስራኤል ጦር ጥቃቱን በከፍተኛ ሁኔታ አባብሷል። ለ3 ወራት የሚቆይ ለተኩስ አቁም ስምምነት ተደርጎ በነበረበት በዚህ ወቅት በዛሬው ዕለት ብቻ በተፈጸሙ ጥቃቶች የሰዎች ሕይወት አልፏል። የእስራኤል ወታደሮች በጋዛ ላይ ባደረሱት ተከታታይ ጥቃት በትንሹ 12 ፍልስጤማውያን መገደላቸው ተረጋግጧል። ከሟቾችም መካከል አንዲት እናትና ልጅ የሚገኙበት ሲሆን 6 ፖሊስ መኮንኖች በጥቃቱ ሕይወታቸው አጥተዋል። ጥቃቱ ያረፈው በተለያዩ የጋዛ አካባቢዎች መሆኑ የተገለጸ ሲሆን ይህ በሲቪሎች ላይ ከፍተኛ ስጋትና ድንጋጤ ፈጥሯል። ይህ ጥቃት የተፈጸመው ለ3 ወር የሚቆይ ተኩስ አቁም ስምምነት በጸናበት ወቅት መሆኑ ጉዳዩን ይበልጥ አሳሳቢ ያደርገዋል። ይህ የተኩስ አቁም ስምምነት ትርጉም አልባ እያደረገ ነው የሚሉ ትችቶች እየተሰነዘሩ ይገኛል። የተኩስ አቁም ስምምነቱ እየተጣሰ መሆኑን በዓለም አቀፍ ማህበረሰብ ዘንድ ከፍተኛ ስጋት ፈጥሯል። በተለይ በሲቪሎችና በመንግስት ሰራተኞች ላይ የሚፈጸመው ጥቃት ጦርነቱን ይበልጥ ሊያባብስ እንደሚችል ተንታኞች ያስጠነቅቃሉ። ላለፉት 2 ወራት በጦርነት ምክንያት ተቋርጦ የነበረው የኢራን ሰማይ በከፊል ክፍት መሆን ጀምሯል። የቴህራን ኢማሞ ኩሚኒ ዓለም አቀፍ አየር ማረፊያ በዛሬው ዕለት በረራዎችን መቀጠሉ ተሰምቷል። ይህ እርምጃ በመካከለኛው ምስራቅ ለታየው መጠነኛ የመረጋጋት ጭላንጭል ትልቅ ምልክት ተደርጎ ተወስዷል። የኢራን መገናኛ ብዙሃን እንደዘገቡት ከሆነ የአየር ማረፊያ በረራዎች የጀመረው ወደ ተመረጡ መካከለኛው ምስራቅ ከተሞች ነው። የመጀመሪያዎቹ በረራዎችም ወደ ሳውዲ አረቢያ መዲና፣ ወደ ኦማን መስካትና ወደ ቱርክ ኢስታንቡል የተደረጉ ናቸው። ኢራን ከአሜሪካና ከእስራኤል ጋር ጦርነት ውስጥ ከገቡ በኋላ የመንገደኞች በረራ ለ2 ወራት ያህል ተቋርጦ መቆየቱ ይታወሳል። አሁን በረራዎቹ መጀመራቸው ለቀጠናው ንግድና ሲቪል እንቅስቃሴ ትልቅ ትርጉም አለው። የኢራን መገናኛ ብዙሃን እንደዘገቡት ከሆነ የአየር ማረፊያ በረራዎቹ የጀመረው ወደ ተመረጡ የመካከለኛው ምስራቅ ከተሞች ነው። የመጀመሪያዎቹ በረራዎች ወደ ሳውዲ አረቢያ መዲና፣ ወደ ኦማን ሙስካትና ወደ ቱርክ ኢስታንቡል የተደረጉ ናቸው። ኢራን ከአሜሪካና ከእስራኤል ጋር ጦርነት ውስጥ ከገባች በኋላ የመንገደኞች በረራ ለ2 ወራት ያህል ተቋርጦ መቆየቱ ይታወሳል። አሁን በረራዎቹ መጀመራቸው ለቀናት የንግድ እና የሲቪል እንቅስቃሴ ትልቅ ትርጉም አለው ተብሏል። ለዚህ አንጻራዊ መረጋጋት የፓኪስታን ዲፕሎማሲያዊ ጥረት ከፍተኛ ድርሻ ይይዛል። ባለፈው ሚያዝያ 8 በፓኪስታን አሜሪካና ኢራን ለ2 ሳምንት የሚቆይ ሁኔታው የተኩስ አቁም ስምምነት ላይ መድረሳቸው ይፋ አድርጋ ነበር። ይህም ስምምነት በሁለቱ ሀገራት መካከል ለሚደረገው ንግግር መንገድ የከፈተ ሲሆን በሲቪል በረራዎችም መጀመር እንደ ዋነኛው ምክንያት ይጠቀሳል። እንግዲህ ለዛሬ ያዝነላችሁ መረጃዎች እነዚህን ይመስሉ ነበር። የቴዲ አፍሮ ኢቶሪክ አልበም በዓለም አቀፍ ደረጃ ያስመዘገበው ውጤት ለኢትዮጵያ ሙዚቃ አዲስ ምዕራፍ መክፈቱና ከ125 ሚሊዮን በላይ እይታ ማግኘቱ በመካከለኛው ምስራቅ የታየው የኔታንያሁ የጤና ምስጢር ማውጣትና የትራምፕ የሰላም ጥሪ ቀጣዩን የዓለም ፖለቲካ አቅጣጫ ወዴት ሊያመራው እንደሚችል ፍንጭ የሚሰጥ ነው። በተለይ በሆርሙዝ ሰርጥ መዘጋትና የቻይና ጠንከር ያለ ማስጠንቀቂያ በዓለም ላይ ኢኮኖሚ ላይ የሚያደርሰው ተጽዕኖ ቀላል አይሆንም። በሀገር ውስጥም በመቀሌ የታየው ፖለቲካ ውጥረትና አርቲስቶች ላይ የተሰማ ያለው መረጃ ሁላችንም የሚያሳስብ ነው። እነዚህን ጉዳዮች ሰላማዊ መፍትሄ እንዲያገኙ ሁላችን ምኞት ሲሆን
በፓኪስታን የሚደረገው ድርድር ውጤትና በሊባኖስ በኩል ያለው የተኩስ አቁም ሁኔታ ምን ሊሆን እንደሚችል በቅርብ እየተከታተል መረጃዎችን የምንደርሳችሁ ይሆናል። እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። መረጃውን ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ በየቀኑ እንዲሁ ያሉ ወቅታዊና ሰበር መረጃዎች እንዲደርሳችሁ ሳብስክራይብ በማድረግ የደወል ምልክቷን ይጫኑ። ያላችሁን አስተያየትና ጥያቄ ከታች ባለው የኮሜንት ሳጥን ውስጥ ጻፉልን። ለዛሬ የነበረን መሰናዶ በዚህ አበቃን። በቀጣይ ቪዲዮ እስከምንገናኝ ሰላም ለዓለማችን፣ ሰላም ለሀገራችን፣ ሰላም ለእናንተ። ቸር ቆዩ። ኦርቶጵያ የሁሉም ሚዲያ